ኧረ ትገርማላችሁ። ደህና ናችሁ? ፒስ ናችሁ? ጎመን በጤና ብሏል ፀሐዬ። እኔ የምላችሁ ልጅቷ ምን አድርጋችሁን በአንድ ቀን ሐኪም ቤት 10 ቤት የከተታችኋት? አታዛዝናቸው ትንሽ? ምን ሆናችሁ ነው? ቆይ በስርዓቱ የምትሰራ ልጅ ወስዳችሁ 10 ቤት ከተታችሁት። በጣም ትገርማላችሁ። ማርያም እኔ ለእናንተ ነው ያዘንኩት። እናንተም ደግሞ የነገር ዕጣ ይደርሳችኋል። አሸነፈችን ብላችሁ ነው ወስዳችሁ እዛ የከተታችሁት አይደለ? የድሮ ፎቶ አውጥታችሁ ለቃችሁት ማለት ነው። እና ትገርማላችሁ። እና ምን መሰላችሁ፣ አንዳንዴ ቲንክ አድርጎ እሺ፣ ስትሰሩት የሆነ ነገር የምትሰሩትን ይወቀው። እች ልጅ አሁን የነበረው የሰነበተ ነው። ምክንያቱም ስላሸነፈቻችሁ ጌም ተጫውታ ተሸንፋችሁ ነው እንደዚህ ያደረጋችሁት። እና ደግሞ አሁንም እሷ ከዛ በላይ ነው ጎበዝ የምትሆነው። ታያላችሁ ምን ብላለች በሉን እሺ። እና ለማንኛውም ፈጣሪ አምላክ ይድረስላት። እንዲሁም ደግሞ እኔ አሁን የሚመኝላት ከ10 ቤት ወጥታ ስራውን እንድትሰራ ያደረጋት ነው የምለው። እና ጓደኞቿ ደግሞ በጸሎት አስቧት። በተረፈ አንድ ሰው ሲያጠፋ አርሙ እሺ። አንድ ሰው ሲያጠፋ እንደዚህ አታድርግ ማለት ነው። አሁን ወይኔ ጉዳችን ፈላ አይሰራም። ኦኬ ኔቨር አፍተር እና ቴንክ ዩ ጋይስ ኦኬ። እና ክፉ አትሁኑ ነው የምላችሁ እኔ። ክፉ አትሁኑ፣ ክፋት ምንም አይሰራም ማርያምን። እና ሰላም ሁኑ እሺ። ስላዳመጣችሁኝ አመሰግናለሁ። ደግሞ ለዳኒ አድርሱልኝ እሺ። እና ስለተሸነፋችሁ ነው ወስዳችሁ 10 ቤት የከተታችሁት። ስለዚህ እንደዚህ ወሬ አማምቋችሁ ነው እሺ። ቴንክ ዩ ስላዳመጣችሁኝ እሺ። ቻው